እንደዚህ ያማረ ጌም ሰርተናል። አሰራሩን አብረን እናያለን። አብራችን ቆዩ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ሰላም ሰላም ወደ ዩቲዩብ ተከታታዮች እንደምንድናችሁ? ዛሬ እንግዲህ የምናየው የጌማት አሰራር ነው። እንግዲህ እንዳያችሁ ዱቄት አስተካክያለሁ። ስኳር ግማሽ ሲኒ ጨምሬያለሁ። ዛፍራን እንጨምራለን እና ቪዲዮውን እስከመጨረሻ ድረስ ተከታተሉልኝ። እንደምትወዱት ተስፋ አደርጋለሁ። ሄል እጨምራለሁ ማለት ነው። ግማሽ ማንኪያ በትንሿ ማለት ነው። እና እርድ እንጨምራለን። ካልፈለጋችሁ አለመጨመር ይቻላል። አንድ ማንኪያ የሚሆን እንጨምራለን። በቀጣይ ነሻ እጨምራለሁ ማለት ነው። አንድ ማንኪያ ወይ ደግሞ በሾርባ ማንኪያ አንድ ወይ ደግሞ በትንንሾቹ ሁለት ከግማሽ። አሁን ቤኪንግ ፓውደር ጨምራለሁ። አንድ ሻይ ማንኪያ ትንሽዬ እንጨምራለን ከላዩ ላይ ማለት ነው። በቀጣይ ኒዶ እንጨምራለን ሁለት የሾርባ ማንኪያ። ጨው እንጨምራለን ትንሽ። እንዲሁም ዘይቱን ሁለት የሾርባ ማንኪያ ወይ በሲኒ ግማሽ እንጨምራለን። ይሄኛው እንግዲህ የምናቦካው በቴምር ውሃ ነው። ቴምሩን በለስ ባለ ውሃ ዘፍዝፌው እንደ ጁስ አሽቼው አጥልየው ነው። በሱ ነው ማቦካው ማለት ነው። ብዙ አሰራሮች አሉ። እኔ እንደዚህ ነው የምሰራው። እዚህ ጋር ሾ ነው ኩፍ አድርጌው ነው እና በቴምር ውሃ ነው ማቦካው ነው። የብዙ አይነት አሰራር አለ። እኔ እንግዲህ በዚህ መልኩ ነው የምሰራው እና በጣም እኔ ለራሴ ወዷለሁ፣ ሰዎችም ይወዱልኛል እና ሞክሩት። በጣም አሪፍ ነው እላችኋለሁ። እና ቪዲዮውን የምታዩልኝ ሰዎች፣ ላይክ የምታደርጉልኝ ሰዎች በቃ በጣም ነው ማመሰግናችሁ። አሁን ላይ አብራችሁኝ ያላችሁ ሰዎች በጣም ነው ማመሰግናችሁ። እንግዲህ አብሮነታችሁ አይለይ። ወደፊት ጥሩ ደረጃ ደርሼ እንግዲህ አንድ ቀን ቁጭ ብዬ ያኔ እንደዚህ ሰብስክራይብ እያለኝ እንደዚህ ላይክ የምታደርጉልኝ ሰዎች ምናምን ብዬ እንደማመሰግናችሁ አምናለሁ። ደግሞ እርግጠኛ ነኝ ሰርቼ እንደምለወጥበት እና ብቻ በቃ እስከመቼ ሰው ሀገር እንኖራለን? የራሳችን ቤት ማሟሟቅ አለብን። ህይወትን ያልጀመርን ሰዎች መጀመር ምናምን በቃ እና እንደዛ ማድረግ አለብን እላችኋለሁ። አብሮነታችሁ አይለኝ። በጣም ነው ማመሰግናችሁ። በዚህ መልኩ ይጓጓለ እንዳይኖር እናሸዋለን። ወደ ስራዬ ስመለስ በነገራችን ላይ ጌማት በጣም መታሸት ይፈልጋል እና ደግሞ ሰዓት ይፈልጋል ኩፍ እንዲል። ከሁለት ሰዓት በላይ ቢቀመጥ በጣም አሪፍ የሆነ የጌማት ማግኘት እንችላለን ወይ ደግሞ እንሰራለን ማለት ነው። ሰዓቱ ኩፍ እንዲል ጊዜ ካልሰጠነው ውስጡ እንደ ዳቦ ይሆናል። እንግዲህ አሁን ሳይወፍር ሳይቀጥን በዚህ መልኩ እንተዋለን። አንድ ለሁለት ሰዓት ወይ ለሁለት ሰዓት ተኩል እንተዋለን። በእንደዚህ መልኩ እንተዋለን። እንግዲህ ኮፍ ሲል ተመልሰን እንገናኛለን ማለት ነው። አሁን ኮፍ ብሎልናል። እንግዲህ እንደዚህ ሆኗል። አሁን እንጠብሳለን። ዘይትም ግሎልናል። ዘይቱን እስከ መጨረሻው ድረስ ከፍ ማለት አለበት። አየሩን እናስተነፍሰዋለን ማለት ነው።
ማንኪያ እንደዚህ አድርገን እናስተነፍሷለን በደንብ። ዘይቱ ጋር ያለ ቢሆን በጣም አሪፍ ነው። ዘይት እንዳይመጥ ይረዳል። እንግዲህ እኔ በዚህ ማንኪያ ነው የምችለው። ብዙ ሰው በእጁ ምናምን ይሰራሉ፣ ግን እኔ በእጄ መልመድ አልቻልኩም። እና እስኪ በዚህ አጋጣሚ ብናወራ፣ ምን አይነት ስራ ስትሰሩ በጣም ተቸግራችኋል? ያለምድ ያላችሁት ነገር ምንድነው? ወይ ደግሞ በቃ ደጋግማችሁ ሞክራችሁት ልትችሉት ያልቻላችሁት ነገር ምንድነው? እኔ የሆነ እጅ መስጠት ምናምን አልፈልግም ቶሎ ብዬና ብዙ ነገሮች ትችያለሽ ምናምን ሲሉኝ አዎ ነው የምለው። ከተበላሽ ይበላሽ፣ ከሆነ ሆነ በቃ እንደሆነ ይሆናል ብዬ ነው የማምነውና እስኪ እናንተ ምን አጋጥሟችሁ ያውቃል ብናወራ በዚህ አጋጣሚ እና ሼር አድርጉልኝ፣ ኮሜንትም ጻፉልኝ። ወደፊት ምን አይነት ነገር ልስራላችሁ ምግብ ወይ ደግሞ ጥያቄ ካላችሁ የሆነ ቀን ቁጭ ብዬ ከምግብ ውጪ እንዳወራችሁ ማለት ነው፣ ወይ ጥያቄያችሁን እንመለስ ኮሜንት ላይ አስቀምጡልኝ። ሰብስቤ የተጻፈልኝ ኮሜንት አንድ ቀን ጊዜ ሰጥቼ እመልሳለሁ ማለት ነው። ወይ ደግሞ የሚያስቅ አጋጣሚውን ካላችሁ ምናምን አጫውቱኝ እና በዚህ እንደዚህ ደርድረናል። ሁሉንም ሙልት እስኪል ድረስ እንደረድረዋለን ማለት ነው እየቆረጥን። አሁን እንግዲህ ጨርሻለሁ። ኦልሬዲ ሞልቷል። ሁለተኛ ዙር ስለምሰራ ለአሁን ዙር ይበቃል። አሁን እንግዲህ አስተካክየዋለሁ በእንደዚህ መልኩ ሁሉም ጋር እንዲዳረስ እና ደባልቀዋለን ማለት ነው በማንኪያው። እንደዚህ ሲደረግ ዘይት የማይጠጣ ሁሉም በኩሉ አንድ እኩል ይበስላል ማለት ነው። እንግዲህ አሁን በስሎልናል። በዚህ መልኩ አውጥቼዋለሁ ማለት ነው። እንዲህ ወርቃማ ከለር ሲኖረው በስሏል ማለት ነው። አስተካክየዋለሁ እንደዚህ። አሁን ላይ ድብስ እናረጋለን፣ ስምስም እናረጋለን። ብዙ ቦታ በስኳርም ይደረጋል። ስኳርና ውሃ መጀመሪያ ይሰራና ከዛ በስኳሩ ላይ እንደድብሱ ይደረጋል። በዛ መልኩ አሪፍ ነው። እኔ በዚህ ነው የምሰራው እና ቪዲዮውን እስካሁን ድረስ ያያችሁልኝ ሰዎች በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ሼር አድርጉልኝ።
እና ኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። መልካም ቆይታ ይሁንላችሁ። ኮሜንት ማድረጋችሁን እንዳትረሱ። ቻው